ዛሬ እዚህ ጋር መናገር የፈለኩት ነገር አለ ግን I don't want to show my face በመጀመሪያ ደረጃ ፓብሊክ ላይ ወጥቼም ተናግሬ አላቅም አላደርገውም እና ግን በጣም ገርሞኝ የመጣሁት ለምንድነው አዶኒያስን from the beginning follow አረጋው ነበር ካናዳ ያለህ ስታለቅስ ስታዝን በኮሜንት ቤተሰቦች የት ናቸው ምን ሆነሃል እያልኩኝ ብዙ ሳፖርት ያረኩህ ኤቭሪቲንግ ሆኖ አዲስ አበባ ገባህ ኢትዮጵያ ገባህ ማለት ነው ኢትዮጵያ ከገባህ በኋላ ደግሞ እህት ቤት ነበርክ ከዛ ወጣ ስትል እዚህ ደረስክ ግን በጣም ደጋግሜ በኮሜንት ማለት ነው አዶኒያስ ዶንት ኤቨር ፐብሊክ ላይ ፐርሰናል ላይፍ እንዳታወጣ ብዬ ማአት ጊዜ ጻፍኩልህ ለምን እንኳንና እንደዚህ ሁሉ ሰው ያወጣት ሴት ቀርቶ ኖርማል ሴት ጨዋ ተብላ ስርዓት አላት እንግዲህ እኛ ካልቸራችን በጣም ከባድ ነው በጣም ጨዋ ተብላ የተባለ ሴት እንኳን በድብቅ ነው ዴት ማድረግ ያለብህ ይሄና ላውጥተ ምክንያቱም አንተ ሰው ስለሚከተልህ you don't have to show personal life ጭራሽ ቁል ወርደህ 5-6 ሰው የተፈተናትን ሴት አምጥተህ ከሷ ጋራ ያው ላይታይ ስትል አንዴ ስትዘልብህ አንዴ በሚያሳፍር ደረጃ ኢትዮጵያዊነት እኔ በጣም ቆይቻለሁ ከሀገሬ ከወጣሁ ግን በሚያሳፍር ደረጃ ኢትዮጵያዊነት ይሄን ነገር በሙሉ ያረገች ሴት ጭራሽ ወጥተ ፓብሊክ ላይ እሷን ተዋት አትመቀኟት እርዷት እንዲያርጓት እሷ ባለጌ ናት እኔ ካንተ በፊት ካናዳ ያለ ነበር ማያት ሴት ኢትዮጵያዊ ሴት የተለየን ከሁሉ ለምንድነው የተለየን ባህላችን አነጋገራችን ምግባችን ሁሉ ነገር የተለየን ሴቶች ነን እኔ መንገድ ላይ አሜሪካን ሀገር ስኖር ኢትዮጵያዊ ነኝ እንኳን ስሉ ማይ ጋድ ብለው ነው የሚያደንቁን እሷ ግን እዚህ ወርዳ ይሄን ትራሽ ስራ የሰራች ሴት ወተሷን ዲፌንድ ልታረጋ አንደኛ ስተት ያንተ ቤተሰቦች እኔ እንቢትላቸው እንደሆነ እንጂ ያንተ እድሜ ልጅ አለኝ የኔ ልጅ እንዲያነን ነገር ቢያረግ ዳንዲልን አሜሪካ እንኳን ኢትዮጵያ እናቴት ናት አባትህ አይነግሩም እንዴ ለሷ ወተህ እንደዚህ ከ5-6 ወንድ ጋር የተፈራረቀች ወተህ ይቅርታ እኔ እንዲ በማለት ሴት ልጅ አለኝ ወተህ እሷን ዲፌንድ ታረጋለህ ኦኬ ፍቅር ብላይንድ ነው ላቭ ብላይንድ ወደር ካለ በልተው ግን ለሷ መልስ መስጠት አይ እኔማ ስላንቺ ወጥቻለሁ እናገርም ለምን የኔን ነገር ያበላሽብኛል ይባላል አንተ ወተህ ስለሷ በጣም አዘንኩ በጣም ተናደድኩብ ደሞ ደጋግሜ ዶንት እባክህን አታርግ ደግመህ ደሞ ለዚህ ነው በነጋታው ያንተ ቲክቶክ ድርግም ያለው ለምን ባለጌ በቃ ማይሆን ነገር እኔ በጣም ይቅርታ አርግልኝ እንዲወጥቼ በመናገር that's why I don't want to show my face I never do that መታላው ዲሲ ነው ያለው I'm living in Boston stop by እና ምንድነው አንተ እንዲህ አይነት ብልግና ልሰራ የመጣው እሷን ዲፌንድ ልታረግ የመጣው ስለ ጆን ዳንኤል ደሞ ለተናገረችው አብዳ ወደድኩ ብላ አፍቅራው ነው መውለዱን ያወቀች እስር ቤት እየሄደች ታለቅስ ነበር እንዲያረገች ኢትዮጵያዊ ሴት ጆን ዳንኤል ምን አረገ ምን አጠፋ እንዴ አይደበድባትም እሷን እንኳን ተላይቻታለሁ እየዘለለች ፓብሊክ ላይ እንኳን አክቷ ብልግናዋ ኢትዮጵያዊ አይሷናት የሷናት ኮባ እሷን ከሚወልዱ ኮባ ይትከሉ ያድጋል ኮባው ዳነ ባለጌ ደሞ በጣም ነው መጣላትን I'm sorry የፈለገ ኮሜንት ስጡኝ ባለጌ አሁንም እሷ ላይ ተንጠልጥለህ እንደገና እሷን ዲፌንድ ማድረግ እሷን አትርዳት አይደለም ማንንም ኢትዮጵያዊ ሴት መርዳት ጥሩ ነው አንተ ማሰረርታል አቶ ሰለሞን ለሚባሉ ቅሌታም ደሞ ገና ለገና መኪና ስለሰጣቸው ጆኒና ደረ ከጆኒ ጋር ሆነ አንተን ገደል መጨመር እንደገና መልሰው በጣም አዘንኩ አሁንም ከሳቸው ማይጠበቅ እንዴ አንተኮ ፍቅር ያዘን ብለ ከሷ ጋራ ብትዘልቅ መጨረሻ አያምርም እቺን ቀን ጻፋት እኔ ነገርኩህ አስቀምጣት አያምርም ለምን ታሪኳ ብዙ ነው እሷ ብዙ ታሪክ ነው ያላት ወይ ቁጭ አርገ ምንድነው እኔ እንደዚህ ስላንቺ ፓብሊካ አልመጣም ያበላሽብኛል ማለት ነበረብህ በጣም ነው ያፈርኩት በጣም ነው ተናደድኩት ቲክቶክ መጀመሪያ ነገር ኢትዮጵያ ውስጥ ባንድ በኩል ጥሩ ነው ዩቲዩብ ባንድ በኩል ጥሩ ነው ብዙ ችግረኛ የሆኑ ቤተሰቦቻቸውን ይረዳሉ በስነ ስርዓት ማግባቡ አንዳንዱ ደግሞ በቃ ብልግናን ያስተማረበት አይ ዶክተር አብይ ነኝኔ እንኳን ቲክቶክ ላይ ላስቀምጣቸው ቀርቶ ጭራሽ አይሞከርም ለምን ብዙ ያንግ ኢትዮጵያኖች እየጠፉ ነው 9ኛ ክፍል 10ኛ ክፍል በሙሉ ግሬድ ያሉ ዜሮ ለምን የሷን አይነት ቲክቶክ ይያዩ ስለዚህ በጣም 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 በጣም
ያሳዝናል፣ ያሳፍራል። እኔ እንደው በጣም ስላናድድከኝ ነው። እኔ አም ሶሪ ደ ላስት ወርድ ልንገር። ብዙ ጊዜ በተረት ምን ይባላል በማለቴ ይቅርታ ጠይቀሃለሁ። ትግሬ ወንድ ሴት ካየ ውሻ ነው አብሮ ገደል ይገባል ይባላል። አመንኩበት። ሰው ለሷ ደግሞ መታ ሀሴትን እንከባበር። ሀሴት እግሯ ላይ እንደው ጫማዋ ላይ አትደርስም። እሷ ሀሴት እኮ በ21 ዓመቷ የተማረች ቢዩቲፉል ሪስፔክት የምታደርግ በጣም ጨዋ እንደሷ የ6ኛ ክፍል ተማሪ አይደለችም። ኧረ አዶናይ በጣም አዘንኩብህ። ኔክስት ታይም ፐርሰናል ላይፍህን ፓብሊክ ላይ አታውጣ እባክህን። ቴንክ ዩ ሶ ማች